ሰላም ሰላም፣ እንዴት ናችሁ ጋይስ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን ሰላም ነኝ። ዛሬ እንግዲህ ጁምአ ነው። ጁምአ ደግሞ እኛ ቤት የተለመደ ነው። በአረብ ሀገር ጁምአ የተለመደ ነው፣ ፍጡር ማለት ነው። እና እዚህ ላይ ዛህር አለ እየጠበስኩ ነው። እዚህ ላይ ኮስ አለ፣ ከዚህ ላይ ሽምብራ አለ። ምን ሐሞስ ነው የሚባል አይደለ? እነዚህን እየጠባበስኩ ነው። ከዚህ ላይ ድንች አለ። ከዚህ ላይ ቅቤና ስሙን ጠፋኝ እንጂ ይሄ ስሙን ጠፋኝ። በጌታ ኧረ በኢየሱስ ክርስቶስ ማባረፍ ስሙ ጠፋኝ። እዚህ ላይ አደንጃን አለ። እንደዚህ ልጨ ከትፌዋለሁ ማለት ነው። ድንቹን ይሄንን እና ዛህራውን አርጌ ባንድ ላይ አርጌ እዚህ ላይ ሰላጣ አለ። በረጃጅሙ እንትን እለዋለሁ ማለት ነው ከትፌ። እዚህ ላይ እንቁላል ባለፈው ያልኳችሁን ከዛኛው ቪዲዮ ያልኳችሁ ነበረ። ያንን ፍጡር ደግሜ እየሰራሁት ነው። አረብ በጣም ይወዱታልና እሱን ልሰራ ነው። እዚህ ላይ ሻሃዩ አለ። ጃህዝ ነው ማለት ነው። ከዚህ ላይ የማወጣበት ነው። እዚህ ላይ ሰኒያው ማሳምርበት ነው። እዚህ ላይ ሰልሳ አለ። ቱምና ሽንኩርትና ሌሞን አንድ ላይ አርጌ ማለት ነው። እዚህ ላይ የተጠበሰ ኽብዝ አለኝ። የተጠበሰ ቂጣ አረበኛ ምን አለ ዳገባና አረበኛ እኮ የተጠበሰ ቂጣ አለኝ። ይሄንን ዘባዲ ጣህኒያ አንድ ላይ አርጌ ምናምን በደንብ አምታትቼ አዋህጄ ይሄንን ኽብዝ ከስኒየው ላይ አረገዋለሁ። ከዛ በኋላ ሽምብራውን በበላይ አርጌ እዛ ዘባዲውን በመጨረሻ ዘባዲ አረግበታለሁ። በጣም ያምራል። በነገራችን ላይ ከቻልኩኝ እንትን እልላችኋለሁ፣ ቀርጽላችኋለሁ። እዚህ ላይ እንቁላል እየቀቀልኩ ነው። እንቁላል ብዙ ነው፣ ስንት እንዳረኩ አላውቅም። ብቻ ብዙ ቅቅል ነው። እዚህ ላይ ቅቤ አለ። ቅቤውን ሲቀልጥ ምናምን ሽንኩርትና ቲማቲም አርጌ ይሄንን የቀቀልሁትን እንቁላል ገምሼ ከሁለት እያረኩ እየገመስኩኝ እዚህ ላይ ነው የማረገው ማለት ነው። ቁጭ አረጋቸዋለሁ። በጣም ነው የሚያምሩ። እዚህ ላይ በቲማቲም አለ። ቲማቲም ቃሪያና ነጭ ሽንኩርት አድርጌ ነው እንትን ያልኩትኝ እየከሸንኩት ያለ ማለት ነው። ለምን ዛህራውን ደከመኝ። ዛህራውን ይሄ ማነው ኢየሱስ ክርስቶስ ድንቹን ድንጃኑን አርጌ ከጠበስኩት በኋላ በትልቅ ስኒያ አርጌ እንደ ምሰጋ ማለት ነው። እንደ ምሰጋ ይሄንን በበላይ አረግበታለሁ። ከዛ ትንሽ የተወሰነ ፍሩን የሚፈልግ ካለ ፍሩን የሚፈልግ አረጋለሁ ማለት ነው። የማይፈልግ ካለ ደግሞ አይፈልግም ማለት ነው። እና ማሮችዬ እንደዚህ እያረኩኝ እየሰራሁ ነው የጁምአ ፈጦር። እኔ ደስ ነው የሚለኝ በነገራችን ላይ ጁምአ እንደዚህ ስብስብ ብሎ አንድ ላይ ሲበሉ ደስ ይለኛል። ነገር ግን እኔ ሰዎች በጣም ስነ ስርዓት አላቸው። እዚህ ላይ ኺያርና ቲማቲም አረግበታለሁ። 3 ናቸው፣ ኺያርና ቲማቲም። እዚህ ላይ ደግሞ የተወሰነ የቀቀልኳቸው እንቁላሎች ደግሞ እዚህ ላይ ሳልሰብር ዝም ብዬ ቁጭ አረግባቸዋለሁ። እነሱ ይሰብሩታል ማለት ነው። እዚህ ላይ ድንች አለ፣ ጀዘር አለ፣ ሎሚ አለ፣ ወተት አለ። ይሄን ወተት የምታውቁት ከሆነ እዚህ ላይ የደረቀ ነጭ ሽንኩርት አለ። ይሄን ደግሞ እዚህ ላይ ደግሞ ኺያር እንትና ፍልፍል ሮሚ፣ የፈረንጆች ፍልፍል ሮሚ አለ። ይሄን ለምንድን ነው እስተራሃ ዛሬ የኛ ተራ ነው። መንዲ ነው የሚሰራ። አንድ ፍየል ይታረዳል ማለት ነው። ይሄ ዘይት አለ። ይሄንን አለ። እነዚህን ጃህዝ አርጌያቸው ነው። ከላይ ስጋው ምናምን ጃህዝ አርጌያለሁ። ከዚህ ላይ ሳህንም መላጊያም እነዚህ ሰሞሌ እነዚህ ከትሸቦች ምናምን እነዚህ
ትንሽ ግማሽ ነው ድንቹን ለግማሽ ለስኒ ያላልኋቸው ግማሽን ደግሞ እንዲሁ የሚበሉት አረግላቸዋለሁ። እዚህ ላይ ሻሂው አለ። ሁሉንም ጃህዝ አድርጌ ነው በነገራችን ላይ የምጠብቃትና አረቤቱ ደስ ይላታል። ስራዬ ስለሆነ ነው እንጂ አረቤቱ ደስ እንዲላት ብዬ አይደለም። ግን ስራዬ እስከሆነ ድረስ እዚህ ላይ እየሰራው እንግዲህ እዚህ ላይ ደግሞ እቃ እያጣብኩ ነው፣ እነሽፋለሁ ማለት ነው። ወይኔ ያው እናንተ ጋር እየቀባጠርኩኝ አላሰረርኩትም። ተከየሉ እኛ ውጭ ነው በነገራችን ላይ ኩሽናችን ውጭ ነው። ሳማዩ ላሳያችሁ ውጭ ነው ማለት ነው። ዝንብ ሲብ ነው የሚባል በአረበኛ። በቤትና በቤቱ መሀል ያለችው ሲብ ናት። አንድ አይሎ ሁለት ኩሽና አለ። ነገር ግን ይሸታለኝ ምግቡ ከውስጥ ብላ ከውጭ ነው ያረገችው ማለት ነው። ግን ከጊዜ በኋላ ወደ ውስጥ እንገባለን። ከውስጥም ሁለት ፍሩን አለ። እንደዚህ ማጠባበስ ምናምን ነው እንጂ በውጭ የሆነው ውስጥም ሁለት ፍሩን አለ። ሞክሮፍ ምናምን አለ። ይሄ የሞክሮፍ አይነቱ ጋዝ ምንድነው የሚባል ፍሩን ማለት ነው አለ። ደግሞ ንፋስ ስላለ ዘይቱ ተሎ ነው የሚበርደው። እና አባቴ ለአባቱ ላደርገው ብላችሁ ነው። የቸገረም ገዝ ተልተለበል 6 ተኩል 6 ሰዓት ምናምን ጃህዝ መሆን አለበት ማለት ነው። መቅረብ ላይ ጃህዝ መሆን አለበት። አሁን ደግሞ ልጆች ተነስተዋል። እዚህ ላይ እንደዚህ አድርጌ ገና ሰዓቱ በድሬ ስለሆነ እንደዚህ አድርጌ ሄጄ አልጋ አነጣጥፌ ደግሞ ቆሻሻ አንስቼ ምናምን እንደዛ ብዬ እዚህ ላይ ሀላ ነበረ ጣልኩት ማለት ነው። ማለት ቆየ ከተሰራ እንዴ ከወር በላይ ሆነው ፍሬዘር አረጌው። እኔ ደግሞ ሰርቼ ጃህዝ አድርጌ ፍሬዘር ያደረኩት ማለት ነው። ፍሬዘር ያደረኩት ደግሞ ለምንድን ነው? እነሱ እንደዚህ ሲመጡ ምናምን አይተው ይበሉታል ብዬ ነበር። ለካ እኔ ሰርቼ እኔ እንዳቀርብላቸው ፈልገው ነበር ማለት ነው። እኔ ደግሞ ይሄን አላወቅኩም። እንደዚህ ወንድሞቿ ምናምን የባሏ እህቶች ምናምን ሲመጡ እቺ ሰጥው ምን አስባ ነው ለምን አትሰጣቸውም እላለሁ። በገንዘብ ቤቷ እኔ ፍቃድ ትጠብቃለች። አሁን እጠይቃታለሁ እንዴ አንቺ ከሰራሽው ለምን አላመጣሽልንም አላለችኝ እንዴ እንዳናደደችኝ። እና እኔ አንቺ ሳትይኝ እንዴት ነው ማመጣልሽ? አንቺ ብትይኝ ኑሮ አመጣው ነበረ ብዬኔም ዝም አልኳተኝና በመጨረሻ ይሄኛውን ሰፋ ጠፋሁት ቀነስኩ ብዬ በመጨረሻ ተጣለ እላችኋለሁ። ለምን ብትሉ እንዴ ወር ቆይቶ እነዚህ በጣም ጊዜ እንትን ያሉና ወር ቆይቶ አንበላም አሉ። አይ ሰው እንዴት ዙባላ ላይ እኮ እያወጣ ይበላል። እንዴት ወር ቆየ ብላችሁ አትበሉም እናንተ ቀበጦች። ታዲያ ይቀራል ካልበላችሁ ብዬ እኔ ደግሞ መች ለምናለሁ። እኔ እለመናለሁ እንጂ እኔ አለምን ምን አገባኝ ሳትበሉት ብትቀሩ ብዬ ዝም አልኳቸው ማለት ነው። እዚህ ላይ ደግሞ እንትን ፈጭቼ ነበረ ቲማቲም። ወይኔ በኢየሱስ ቲማቲም አላልኩም ይቀርባሉኝ። ብርቱካንና ይሄ ብርቱካን የምትመስለው ትንሿ እነሱንን በካርባ ጨምቄ አሴር አደረኳቸው። ለምን ብትሉ ብርቱካን ሻሃይ የሚባል አለ። በብርቱካን በዝንጅብል ብርቱካን ተደርጎ ይፈላል ማለት ነው። ትንሽዬ ሱከር ተደርጎ በጣም ነው የሚጣፍጥ። ይሄ ሁላ የሚሆነው ዛሬ እስትራሃ የኛ ተራ ነው። እናንተ ታውቃላችሁ፣ እኛ እስትራሃ አላቸው የራሳቸው እስትራሃ ነው። ሐሙስና ዓርብ ይካሄዳል።
ምግብ በየተራ ይሰራሉ ማለት ነው። ዛሬ የኛ ተራ ነው። ቀጣይ ሳምንት ደግሞ ያንዱ ወይ ወንድሙ ይሆናል ወይ እህቱ ይሆናል ማለት ነው። እና ማሮችዬ በቃ ዛሬ በዚህ እናጠናቅ። ሼር፣ ሰብስክራይብ፣ ላይክ አድርጉ። እወዳችኋለሁ የኔ ቅመሞች። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።